ዛሬ የኢራንና የእስራኤል ጦርነት መጨረሻውን እተነብይላችኋለሁ። ባለፈው የኢትዮ ኤርትራ ጦርነት ጉዳይ ላይ ትንቢት ተናግሬ ነበረ። ሁላችሁም እንደምታውቁት ሰራዊቱ ወደ ግንባር እየተጓዘ በነበረበት ወቅት ላይ ነው ይህን ትንቢት የተናገርኩት። ስለዚህ ትንቢቱ ተፈጽሟል። ይህም ማለት የተናገርኩት ትንቢት በኢትዮ ኤርትራ መካከል ጦርነት አይኖርም፣ እግዚአብሔር ጣልቃ ገብቻለሁ፣ ጦርነትን ሰብሬያለሁ ብሎ እግዚአብሔር ተናግሮ ነበረ። አሁን የኢትዮ ኤርትራን ጉዳይ ካለፍን ደግሞ የዚህ የዓለም አነጋጋሪው የኢራንና በተለይ የሆርሙዝ ሰርጥ የባህረ ሰላጤ መስመር በመዘጋቱ ምክንያት የነዳጅ አቅርቦት ቆሟል። ተሽከርካሪዎች በሙሉ ቆሟል። ከተማ የሚመግቡ ትልልቅ ተሳቢዎች፣ ትልልቅ የጭነት መኪኖች፣ ትልልቅ ማመላለሻዎች ነዳጅ አጥተው ቆመዋል። ለዚህ እንደ ነቢይ መፍትሄ ካላመጣን እኛ ነቢያቶች አይደለንም ማለት ነው። ዝም ብሎ ዳመና አይተን የምንተነብይ ከሆነ ነቢያቶች አይደለንም ማለት ነው። ህዝብ ሲጨነቅ ጸልየን መፍትሄ የማናመጣ ከሆነ ኤልሳ ምንድን ነው ያደረገው? ኤልሳ ያደረገው ነገር ምንድን ነው? ህዝብ በተጠማ ጊዜ በተራበ ጊዜ በገና አምጡልኝ አለ። ንፋስ አታዩም፣ ዳመና አታዩም፣ ይህ ባዶ ሸለቆ በውሃ ይሞላል ብሎ ትንቢት ተናገረ። ከዛ ከብቶቻቸውም ሰዎቹም ጠጡ ይላል። ቀጥሎ ደግሞ በሁለተኛ ነገሥት ምዕራፍ 7 ላይም ደግሞ ሰዎች የእርግብ ኩስ እየበሉ ባሉበት ዘመን ላይ እንዲሁም ደግሞ የደረቀ የአህያ ጭንቅላት እየበሉ ሴቶች ልጆቻቸውን ቀቅለው በሚበሉበት ዘመን ላይ ትንቢት አምጥቷል። ነገ መልካም ይሆናል ብሎ 2 የእፍ መስፈሪያ ዱቄት በ10 ሳንቲም ይሸመታል፣ ገበያ ይረጋጋል ብሎ ኤልሳ ትንቢት አምጥቷል። ስለዚህ የእግዚአብሔር ሰዎች ምድር ላይ መኖር አንደኛ ህዝቡን ለመገሰጽ ለማነጽ፣ እንዲሁም በእንደዚህ አይነት አስጨናቂ ወቅት ላይ ጸልዮ መልእክት ተቀብለው ከእግዚአብሔር ዘንድ መልእክት ማምጣት ነው። እንግዲህ ዛሬ መጋቢት 25 ላይ ስለ ዓለማችን በተለይ ስለ ኢራንና ስለ እስራኤል ጦርነት፣ ስለ ኢራንና ስለ አሜሪካ ጦርነትም እየጸለይኩ ነው ያለሁትና ይህንን ሐሳብ እግዚአብሔር የተናገረኝንም ጭምር ሼር አደርጋችኋለሁ። በደንብ ተከታተሉ። እኔ እጅግ በጣም እያስፈራኝ ያለው አሁን የዓለም ጦርነት ጉዳይ አይደለም፣ ወይም የነዳጅ እጦት አይደለም። እጅግ እያስፈራኝ ያለው ነገር መንፈስ ዓለም ላይ የቤተ ክርስቲያን ዝምታ ነው። የሚገርመው ነገር ቤተ ክርስቲያን መጮ ባለባት ጊዜ ላይ ዝም ካለች መንፈሳዊ ጤንነቷ አደጋ ላይ ነው ማለት ነው። አንድ ሰው በጣም አሞታል የሚባለው ሲታመም አይደለም፣ መታመሙን ሳያውቅ ሲቀር እጅግ በጣም ታሟል ማለት ነው። መታመሙን ካላወቀ በጣም ታሟል ማለት ነው። ስለዚህ ቤተ ክርስቲያንን እግዚአብሔር እየጠበቃት ያለው አጠቃላይ ብሔራዊ ጾም ጸሎት ታውጆ በእግዚአብሔር ፊት እንድትወርቅና በአጠቃላይ የዓለም ሰላም እንዲሰፍን፣ ዓለም ወደ ሰላም እንድትመጣ፣ ነገሮች ወደ ጠረጴዛ እንዲመጡ፣ ወደ ውይይት እንዲመጡ ለዓለም ሰላም ቤተ ክርስቲያን አጥብቃ ትጸልያለች የሚል መንፈስ ዓለም ላይ እግዚአብሔር እየጠበቀ ያለው ጥበቃ አለ። ወይም እግዚአብሔር ከቤተ ክርስቲያን የሚጠብቀው ነገር አለ። ወደ ነጩ እኔም እመልስላለሁ አይደል ያለው ለኤርምያስ እግዚአብሔር። ስለዚህ ቤተ ክርስቲያን ወደ እግዚአብሔር እየጮኸች አይደለችም። ይሄ መንፈስ ዓለም ላይ የሰማሁት ነገር ነው። ከዚህ የተነሳ ነገሮች እየተባባሱ እንዳይሄዱ ለ3 ወራት ማለት ነው፣ ለ3 ወራት ነገሮች በጣም ክላይማክስ ላይ የሚደርሱ እሳት ሆኖ ነገሮች ሁሉ ተዘጋግተው በጣም አስጨናቂ ነገር እንዳይፈጠር ቤተ ክርስቲያን ልትተጋ ይገባል። 3 መንዝ የ3 ወር አደገኛ የፈተና ሰዓት አለ ከፊት ለፊታችን። ስለዚህ ይህንን የ3 ወር አደገኛ የፈተና ሰዓት እንዴት ነው የምናመልጠው? ትንቢተ ሚክያስ ምዕራፍ 4 ቁጥር 1 እንደዚህ ይላል፣ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብ ወደ እርሱ ይጎርፋሉ፣ ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና። ብዙዎችም አሕዛብ ሄዶ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቶች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍም አያነሳም። ከእንግዲህ ወዲህ ሰልፍ አይማሩም፣ የሰራዊት ጌታ የእግዚአብሔር አፍ ተናግረዋልና። ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም።
ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን ይላል። ስለዚህ በመጨረሻው ዘመን የመጨረሻው መፍትሄ የእግዚአብሔር ቤት ነው የሚሆን። በደንብ ስሙ። የኢራን ጦርነት ሁለት ገጽ ይኖረዋል። አንደኛው አሸናፊ ተሸናፊ አይኖረው። ነገር ግን ጦርነቱ ላይ እግዚአብሔር አምላክ ምን ያደርጋል መሰላችሁ? አንደኛ ኢራንን ራሷን እግዚአብሔር በማስገደድና በማዘዝ የዓለምን መንገድ እንድትከፍት፣ በተለይ ይሄ የሆርሙዝ ሰርጥ የሚባለውን የዓለም መርከቦች የሚሄዱበትን መንገድ እንድትከፍት ያደርጋል። ማን? በጦርነት በማሸነፍ አይደለም፣ እግዚአብሔር ያስገድዳታል፣ ያዛታል። በመጨረሻም ደግሞ ሁለቱ ከፈጉና ከለፉ በኋላ ጦራቸውንና ሰይፋቸውን አስቀምጠው ወደ ጠረጴዛ ይመጣሉ። ይሄ ነው የሚሆነው። 3 ወር ግን ለኢትዮጵያ ለዓለምም ሕዝብ የኢኮኖሚ ፈተና ይሆናል። ይህንን ቤተ ክርስቲያን ምን ማድረግ አለባት? አጠቃላይ ብሔራዊ፣ ይሄ ዝም ብሎ የካሜራ ጸሎት ሳይሆን ብሔራዊ ጸሎት ታውጆ በኢትዮጵያ ደረጃ ብቻ አይደለም፣ በዓለም ደረጃ አሕዛብ በሙሉ ወደ እግዚአብሔር ቤት መምጣት አለበት። በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ማለት የዓለም ሀያል ሀገሮች ይህን ችግር አይፈቱም። ኔቶ አይፈታም፣ IMF አይፈታም፣ ወርልድ ባንክ አይፈታም፣ ዩናይትድ ኔሽን አይፈታም፣ ሀያል ሀገር ነኝ የበለጸስኩ ነኝ የሚል አይፈታም፣ ቬቶ ፓወር ያላቸው አይፈቱም። የሚፈታው እግዚአብሔር። ስለዚህ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ማለት የሀያላን ሁሉ ሀያል የሆነው እግዚአብሔር ሰው ሁሉ መጥቶ በእግዚአብሔር እግር ስር በሚወድቅበት ጊዜ እግዚአብሔር መፍትሄን ያመጣል። የዛን ጊዜ ጦራቸውን ማረሻ፣ ሰይፋቸውን ማጭድ እያደረጉ ወደ እግዚአብሔር መጥቶ ይወድቃል። ይሄ ነው የሚሆነው። አንድ ቃል አውጃለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን በኢራንና በእስራኤል መካከል የተለኮሰው እሳት ዓለምን እያቃጠለ ስለሆነ አዛለው ከዚህ ሰዓት ጀምሮ ይህን ጦርነት ቆለፍኩት። በኢየሱስ ስም ቆልፌዋለሁ፣ አሰርኩት። በኢየሱስ ስም መንኩራኩራቸው የታሰረ ይሁን፣ ሚሳኤላቸው የታሰረ ይሁን። ውጊያ ጦርነት አሁን በኢየሱስ ስም ይቁም። በናዝሬቱ በኢየሱስ ስም የሆርሙዝ ሰርጥ፣ የሆርሙዝ ባሕረ ሰላጤ በኢየሱስ ስም የተከፈተ ይሁን። የጦርነት መንፈስ፣ የበረሃ ዘንዶ በኢራን ላይ ተቀምጦ ጦርነትን የሚያውጅ፣ በእስራኤል ላይ ተቀምጦ ጦርነትን የሚያውጅ አውሬ በኢየሱስ ስም የተቀጠቀጠ ይሁን። አስሬዋለሁ በኢየሱስ ስም። ሁለቱ ተፋላሚ ወገኖች፣ ሦስቱም ተፋላሚ ወገኖች ኢራን፣ እስራኤል፣ አሜሪካ በኢየሱስ ስም ወደ ጠረጴዛ እንዲመጡ እንዲነጋገሩ አዝዣለሁ። አዘዝኩ በኢየሱስ ስም። መርከቦች ይለቀቁ። የባህር በር ይለቀቅ በኢየሱስ ስም። የኢትዮጵያ መርከቦች ይለቀቁ። የኢትዮጵያ ነዳጅ ጫኝ፣ መድኃኒት ጫኝ መርከቦች በኢየሱስ ስም ይለቀቁ። በናዝሬቱ በኢየሱስ ስም ከዚህ ሰዓት ጀምሮ እግዚአብሔር ሆይ ጸልያለሁ፣ እጅን እንድትዘረጋ፣ እሳቱ እንዲጠፋ፣ ጦርነቱ እንዲቆም፣ ጌታ እግዚአብሔር ሆይ የሰላም መንፈስ በኢራንና በእስራኤል ላይ እንዲሰፍን በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም እኔ ነቢይ ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ የንጋት ኮከብ ዓለም አቀፍ ቤተ ክርስቲያን ይህን ዛሬ መጋቢት 25 2018 የመጣውን የእግዚአብሔርን ድምፅ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ለዓለም ሕዝብ ሁሉ አድርሱ። በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራራዎች ራስ ላይ ጸንቶ ይቆማል። እግዚአብሔርን ፈልጉ። ነገሥታቶች ተንበርከኩ፣ ባለሥልጣናት ተንበርከኩ፣ ነጋዴዎች ተንበርከኩ። ከዚህ በኋላ ዙረት ምናምን መቀላወጥ ሳይሆን መንበርከክ ያዋጣል። ወደ እግዚአብሔር ኑ፣ ወደ እግዚአብሔር ቤት እንሂድ ተብሎ እንደተጻፈ እግዚአብሔርን ፈልጉ። የዛን ጊዜ እግዚአብሔር እሳቱን ያጠፋል። 3 ወር የፈተና ሰዓት አለ። ይሄ ኢኮኖሚ ገና የሚያገግመው አፍተር 3 መንዝ ነው። ስለዚህ ጸልዩ። እግዚአብሔር ከኛ ጋር አለ።